እነዚህ 5 ባህሪያት ያሏቸው ሴቶች ጥሩ ናቸው ይላል። በጣም ጥሩ ናቸው፣ በጣም ቬሪ ጉድ ወመን ናቸው የሚለው እና እነሱን ነው የምናገራቸው። የመጀመሪያው ነገር ሁልጊዜ ብቻዋን ናት። ሰው ስለማትፈልግ ወይም ስለምትጠላ ስለማትወድ ሳይሆን ሰላማን ስለምትፈልግ ነው ጸጥ የምትለው ወይም ዝም የምትለውና ራሷን በጸጥታ ውስጥ ማመቻቸት ስለምትፈልግ ኮምፎርታብል ነች። በቃ ብቻዋን ስትሆን ጸጥታዋ፣ ሰላሟ የዛን ጊዜ ስለሆነ ለራሷ ማለት ነው። ግርግር ሳትፈልግ ወይም የማንንም እርዳታ ሳትፈልግ ብቻዋን ስትሆን ማንም እንዲመቻ ሳትፈልግ በራሷ መመቻቸትን ስለምትፈልግ ነው። ሁለተኛው ነገር ደግሞ በጣም በትልቁ ነው የምታስበው። ስለ ህይወት ያላት አመለካከት ማለት ነው። ታስባለች፣ ሰዎችን፣ ስህተቶችን አይምሯ ከማሰብ አርፎ አያውቅም። የልብ ስብራቶችን ሌሎች በማያውቁበት ሁኔታ ማለት ነው። በጣም ነገሮችን በጥልቀት ነው የምታስበው። ሳይኮሎጂ ይህንን ምን ይለዋል? ጥልቅ ስሜት ይለዋል። ጥልቅ ስሜት ስላላቸው ነው ይላል። ሌሎች እንደ ታሪክ ረስታ ያለፉትን እሷ መልሳ ታመጣውና ታስበዋለች። አይገርምም? አንድ ምልከታ፣ አንድ ስሜት ይሰማታል፣ ወዴት ኃይል እየሄደ እንደሆነ። ሶስተኛው ነገር ሰዎችን እንደ መጽሐፍ ነው የምታነበው። ነገሮች ወዴት አቅጣጫ እየሄዱ እንዳለ ታውቀዋለች በስሜቷ ባንድ በቃ። ከዛ ሀሳብን አግኝተዋለች። የተደበቁትን ነገሮች ተናግረ ከመጨረስ በፊት ታውቀዋለች። ድምጽ ሲቀየር ታውቀዋለች። አራተኛ ነገር በቀላሉ አታምንም። ግን ለምን እንደሆነ ታውቃለች። ብዙ ማስክ የለበሱ እውነት ያልሆኑ ነገሮችን ስለምታውቅ ነው። ቀዝቃዛ ስለሆነች አይደለም። ብዙ የተስፋ ቃሎች ወደ ውሸት የተቀየሩ ስላሉ ማለት ነው። ስለምታውቅ ማለት ነው። ኦኬ ብዙ ሰዎች ቃለ መሃላ አድርገው ስወር አድርገው ማለት ነው። ቃለ መሃላቸው ወደ ውሸት ስለተቀየረ ይህን ስለምትገነዘብ ማለት ነው። ትልቁ ነገር ደግሞ አንተ ከምትሰቃየው በላይ ብዙ ስለምትሰቃየው ማለት ነው። ከመበቀል ይልቅ ጸጥታዋን ትመርጣለች። ጸጥ ትላለች። የመጨረሻው ነገር ልቧን ከምትዘጋ ይልቅ ልቧን ክፍት አድርጋ ትጠብቃለች። ይህ አንቺ ከሆንሽ የተሰራሽው ለየት ብለሽ ነው የተሰራሽው ማለት ነው። ወይም ስሪትሽ ለየት ያለ ነው ማለት ነው።